ታውቃላችሁ ክላስ ከጨረስን በኋላ ምናምን አብዛኛዎቻችን የሚሰማን ስሜት ተመሳሳይ ነው። ይሄ ምንድነው? ገና ክላስ ላይ እያለን የምናስባቸው ነገሮች ይሳኩልናል ብለን የምናስብበት ጥግ ላይ ልክ ከክላስ ተመርቀን ስንወጣ ደግሞ እነዛ ነገሮች በጣም የተገላቢጦች ነው እናገኛቸዋለን። የመጀመሪያው ቻሌንጅ ስራ ማጣት ነው አይደለ? የብዙዎቻችን ከዛ እንዳሰብነው አይደለም። አብዛኞቻችን እንደወጣን ስራ ማጣት አይደለም በትንሽ ደሞዝ ራሱ የምንቀጠር አይመስልንም። አብዛኞቻችን የትምህርት ፊልዳችንን ስንመርጥ ከዛ በኋላ ደግሞ እንደዚሁ እየተማርን ስራ ትምህርት ላይ ያለን ራሱ ምን ያክል ደሞዝ ልናገኝ እንደምንችል ባለን በምንማርበት የስራ መስክ ላይ ወይም ሙያ ላይ ማለት ነው ምን ያክል ገንዘብ እንደምናገኝ አናስተውለውም ወይም አናውቀውም። ከዛ ከወጣን በኋላ መጀመሪያው ስራ ማጣት ነው የመጀመሪያው በጣም የሚያስጨንቀው ነገር። ከዛ ደግሞ ስራ ብናገኝ እንኳን የምናገኘው ገንዘብና ከዛ መጀመሪያ ያሰብነው ተማሪ ያለ ስንጠብቀው የነበረው ጭራሽ አይገናኝልንም እና በኋላ ምን ይሆናል? በቃ የሆነ በጣም እንጨነቅበታለን በዚህ ነገር። አብሶ ደግሞ ያሁን ልጆች በቃ ይሄ ትውልድ ተቀጥሮ መስራት አይወድም፣ አለቃ እንዲኖረው አይፈልግም። ከዛ ደግሞ ለሚሰራው ስራ ሁሉ የሚገርም ክፍያ በቃ ተከፍሎት ባንዴ ሀብታም ምናምን እንፈልጋለን፣ እኔንም ጨምሮ ሁላችንም ማለት ነው። እና በቃ ባንዴ የሆነ ለውጥ እንፈልጋለን፣ ባንዴ ከጓደኞቻችን ጋር ለመወዳደር ወይም ከኛ በፊት ከነበሩ ትምህርታቸውን አቋርጠው ስራ ላይ ለሆኑ አብሶ ደግሞ በጣም ስትሬስፉል የሚያደርገን እንደውም የሆነ ትምህርታቸውን አቋርጠው የሆነ ስራ እየሰሩ ከዛ በቢዝነስ በገንዘብ ሲበልጡን ማለት ነው። አስቡት። ከዛኛ ደግሞ በቃ ስግጥ ብለን ምናምን ተምረን በቃ ድፍት ብለን የምራችን አንብበን ምናምን ከዛ በኋላ የነሱ ቢዝነስ እና የኛ ጭራሽ አይገናኙም ማለት ነው። እና ከነሱ ጋር እኩል መሆን አይደለም መወዳደር እንደው ማስተማር ራሱ በጣም ከባድ ይሆንብናል። ኢቭን አብዛኞቻችን እንደውም ስራም ጭራሽም እንደውም ላናገኝ እንችላለን። እና በዚህ ላይ ሞራላችን በጣም ይወድቃል። የአብዛኛው ሰው ችግር ይመስለኛል ይሄ ነገር። እና በቃ በዚህ ሰዓት ሁሉ ነገር ጨለማ ነው የሚሆንብን። አብዛኛው ሰው በጣም ተስፋ የሚያስቆርጥ ነገር ይታየዋል። በእርግጥ አሁን ላይ ደግሞ በጣም ብዙ በዛው ልክም ኦፖርቹኒቲዎች አሉ። እንዴት ነው ራሳችንን የምናሳይባቸው የተሻለ ነገር የምንሞክርባቸው በጣም ብዙ ዘመኑ ያመጣቸው ነገሮች አሉ። ከነዛ መካከል አንዱ ሶሻል ሚዲያ ነው። ስለዚህ እንዴት ነው አሁን ለማለት የፈለኩት ፈጣሪያችሁን እመኑት ነው። እና የሆነ ነገር ጀምሩ። በቃ ዛሬ ላይ የሆነ ነገር ጀምሩ እና እግዚአብሔርን እመኑት፣ ፈጣሪያችሁን እመኑትና የሆነ ነገር አድርጉ። አለ ሶሻል ሚዲያ ላይ ሊሆን ይችላል ወይም ሌላ ነገር ላይ በአካልም ሊሆን ይችላል። በጣም ትንሽ ተብሎ የሚታሰብ ነገርም ቢሆን ጀምሩና ነገን የተሻለ ለማድረግ ሞክሩ። ስራ ከሌላችሁ ማለት ነው። ትንሽዬ ስራ ሆና በጣም ትንሽ ገንዘብ እንኳን ቢከፈላችሁ ያ ነገር ጥሩ ነው እና ነገ ደግሞ የተሻለ እንደሚሆን እመኑ። እግዚአብሔር ፈጣሪ እናንተን ለመርዳት ሁል ጊዜ ቢሆን ከጎናችሁ መሆኑን ደግሞ አትርሱ። ሁሌም ቢሆን ይሄን ካመናችሁ የትኛውም ነገር አያስፈራችሁም። ከዛ ደግሞ ጊዜ አላፊ ነው። ጊዜ አላፊ ነው ስላችሁ እንዴት ነው? አሁን ለምሳሌ ዛሬ ላይ ያላችሁት ነገርና የዛሬ ዓመት የምትሆኑት ነገር ተመሳሳይ እንዳይሆን ብቻ ጣሩ እናንተ። ዋናው ነገር ይሄ ነው። ዛሬና የዛሬ ዓመት የሆነ ልዩነት ይኖራችሁ እና ያ ልዩነት ደግሞ የሚመጣው እናንተ ፈጣሪያችሁን አምናችሁ የሆነ ነገር ስታረጉ ነው ወይም እርምጃ ስትራመዱ ነው። እና በጣም ብዙ ጊዜ ከዩኒቨርሲቲ ከወጣን ከኮሌጅ ከተመረቅን ወይም 12ኛ ክፍል ከጨረስን ብቻ ትምህርት ላይ የሆነ በቃ የምንልበት ጊዜ አለ አይደል? ከዛ በኋላ አብሶ ደግሞ በቃ ዩኒቨርሲቲ ምናምን ከጨረስን በኋላ ትንሽ እድሜያችን ገፋ ስለሚል ወይም የሆነ ቲኔጀርስ አንሆንም መቼም በዛ ጊዜ እንመረቅም እና እንደዛ ስለሚሆን የብዙ ሰው ሞራልና መንፈስ በጣም ይደክማል። በጣም የሚደክምበት የሆነ መጥፎ ስሜት የሚሰማኝ ጊዜ ነው እና ከዛ ስሜት ውጡ። ምክንያቱም እግዚአብሔር ይወዳችኋል፣ ፈጣሪ አለ። ያን እመኑና እሱን አምናችሁ የትኛውንም ነገር ለማድረግ ወይም የሆነ ነገር ለመስራት ሁሌም ቢሆን ደፋር ለመሆን ሞክሩ። ይሄ ፍርሃት የምንለውን ነገር ከሰዎች ጋር ለመግባባት አዲስ ስራ ለመጀመር ከስራ ያለው አልከስርም እንደው መክሰሩን ተውትና ኢቭን ሰው ሄዶ ለማናገር በጣም ብዙ የሚፈራ ሰው አለ። የሆነ ኮንፊደንሱን የሚያጣ ማለት ነው። ብዙ ጊዜ በተቀመጠ ቁጥር ወይም በጣም በትንሽ ደሞዝ በሰራን ቁጥር አለባበሳችን በተቀየረ ቁጥር ልክ እንደ ተማሪነታችን የነበረን መልካም ነገር ውድድሩ ምኑ ቁንጅናው ውበቱ በቃ የምናስበው ነገር ሁሉ ያን ያክል አይደለም። ስለ ህይወት ምናምን አይደለም እና የነበረን ነገር ሁሉ የሚገርም ስለሆነ ከዛ ወጠን ከዛ ስለራሳችን መሯሯጥ ከቤተሰብ ቤት መውጣት
የራሳችን የታክሲ የልብስ ወጪ ምናምን መሸፈን፣ የምግብ ወጪ ምናምን መሸፈን በጣም ይከብደናል። እና በዚህ ሁሉ ነገር መካከል ግን አንድ ነገር ብቻ ነው የሚያጠነክራችሁ፣ እሱም እግዚአብሔር ነው፣ ፈጣሪ ነው። ፈጣሪ የትኛውንም ነገር ሞክሩ፣ እናንተን መቼም ቢሆን አይጥላችሁም። ይህንን አስቡት። እግዚአብሔር ሁሌም ከጎናችን ነው። የትኛውንም ትንሽ ነገር እናንተ ሞክሩና ከዛ በኋላ ሌላውን ፈጣሪ ይረዳኛል ብላችሁ እመኑ። ይህንን አድርጉ። ከዛ ባላችሁ ነገር ደግሞ አመስግኑ። ያ ሲሆን ነው ነገር የተሻለ ጥሩ ነገር ከዛሬ ዓመት የዛሬ ዓመት ቀጣይ ዓመት የተሻለ ነገር የሚመጣው ማለት ነው። እና በትንሽ ነገር ተስፋ አትቁረጡ። ዋናው ነገር ተስፋ ለመቁረጥ ነው እንጂ ሁልጊዜም ተስፋ ያለው ሰው ነገው የተሻለ ነው የሚሆነው። ስለዚህ ከምንም በላይ ደግሞ ተስፋ ለማድረግ ጥሩ ተስፋ እንዲኖረን የወደፊት ሀሳባችን ጥሩ እንዲሆንልን ደግሞ ዋናውና ቁልፉ ነገር እግዚአብሔርን ማምለክ ወይም እግዚአብሔርን ማመን ነው። ስለዚህ በፈጣሪያችሁ ታመኑ፣ ፈጣሪያችሁን እመኑት እና ለየትኛውም ነገር ወደኋላ እንደማይጥላችሁ እወቁ እና በቃ አትጨነቁ። ኤኒዌይስ በጣም ብዙ በዚህ ነገር ይጨነቃል ብዬ ስለማስብ ነው። ይህ ሀሳብ ብዙዎቻችሁ ትጋሩኛላችሁ ብዬ አስባለሁ። ይጠቅማል ብላችሁ የምታስቡት ሰው ካለ ሼር አድርጉለት። እናንተም ቢሆን እንደምትጠቀሙበት የብዙዎቹም ሀሳብ እንደሚሆን እርግጠኛ ነኝ። ይህ ድንቅ አእምሮ ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ባይ